ሰላም ሰላም ተመልካቾቼ እንዴት ናችሁ? አዲሱ ዓመት እንዴት እያደረጋችሁ ነው? ድካም አለው። ምክንያቱም ከበዓል በፊት ብዙ ውጣ ውረድ ስላለ ዝግጅት ስላለ ያደክማል ላይ ነው። እንግዲህ አሁን ትምህርት ቤትም ተከፍቷል። ለልጆች የሚሆን ምን እንስራ ብላችሁ አትጨነቁም። ከዚህ በኋላ በአብዛኛው ለልጆች መልቲፐርፐዝ ነው ማሳያችሁ። ይሄ ዛሬ ደግሞ ይዤላችሁ የመጣሁት ባናና ፍሪታታ ነው የሚባለው። ሙዝ ዲፕ ተጠብሶ በእንቁላል እንዴት ተደርጎ እንደሚበላ አሳያችኋለሁ ማለት ነው። እንግዲህ ግብአቶቹ ባናና ፍሪታታ ለብሬክፋስት ይሆናል፣ ለስናክ ይሆናል። ለልጆቻችሁ ብስኩት ከሱቅ አትግዙ እባካችሁ። ሙዝ ብዙ ውድ አይደለም። ቅዳሜና እሁድ የሚሸጡ የአርብ ገበያዎች ጋር ሄዳችሁ በ50 ብር ኪሎ ቆንጆ ሙዝ መርጣችሁ መግዛት ትችላላችሁ። ስለዚህ አሁን ማሳያችሁ ሙዝ፣ እንቁላል፣ ፉርኖ ዱቄት እና ወተት እንዴት ተደርጎ እንደሚሰራ ነው። እንግዲህ ባናና ፍሪታታ መጀመሪያ እዚህ ጋር እንደምታዩት ዱቄት አለ። እዛ እንቁላል እንጨምራለን። አንድ እንቁላል እናደርጋለን። ከዛ በኋላ ወተት እናደርጋለን። ባተር እንሰራለን ማለት ነው። ሁልጊዜ እንቁላል፣ ወተት፣ ፉርኖ ዱቄት አድርገን ሚክስ የምናደርገው ነገር ባተር ተብሎ ነው የሚጠራው። ምንም ሜዠርመንት የለውም። ዱቄቱን አነስ ማድረግ ትችላላችሁ። ለሌላ ፐርፐስ ቢከፍ መሆን ይችላል። እንግዲህ ወፈር ማድረግ አለብን። ባናናውን ዲፕ ነግረስ ማወጣ እንዲይዝ ወፈር አድርገን ባተር ነው ማለት ነው። ያው እንደምታዩት ወፍራም ሆኗል። ዘይቱን ጥጃለሁ። ባናናውን እንመጣለን። ለሁለት እንቆርጠዋለን። ከዛ ደግሞ ሰነጥቀዋለን ማለት ነው። በጣም ቀላል ነው እንደምታዩት። ከምግብ በኋላ ዲዘርት ይሆናል። ዊኬንድ ላይ ብሬክፋስትም ይሆናል። ለልጆች ስናክ ይሆናል። ከዛ በመቀጠል እንግዲህ ሙዙ ባተር ውስጥ ነው የምናቀው። እንግዲህ ዘይቱ እስኪግል እየጠበቅን ነው። ከይቅርታ ጋር እንግዲህ ትንሽ ቤኪንግ ፓውደር ተጠቀምኩም ጨምሬበታለሁ። ምክንያቱ እንኳን ያው በላዩ ላይ መጨመር ነው። ባተር ስለሆነ ምንም ችግር የለም። ሙዙን ዲፕ እንነክረዋለን። እንደምታዩት እንግዲህ ዘይቱ እስኪግል ትንሽ እንጠብቃለን። እሺ ተመልካቾቼ አሁን ዘይታችን ግሏል። ባናናውን በቶንግ ወይም በሰላጣ መውጫ ያዝን እንጨምረዋለን ማለት ነው።
ባናና ፍሪታታ ወጥቶ እንደዚህ አምሮ ተውቦ ቀርቧል። ይህ ባናና ፍሪታታ እንግዲህ ለህፃናት ለልጆቻችሁ ትምህርት ቤት ለስናክ ማሳየት ትችላላችሁ። ጠዋት ብሬክፋስት ላይ ልጆች ብዙ ጊዜ ምግብ ያስቸግራሉ። እንደነዚህ አይነቶችን ዲዘርት ግን ብሬክፋስት አድርጋችሁ ብታቀርቡላቸው በደስታ ነው የሚጠቀሙት ማለት ነው። እንግዲህ መጪው ዓመት አመጋገባችንን እንቀይር በሚል ነው እንግዲህ ለማስተማር ብቅ ያልኩት በዩቲዩብ። እርግጠኛ ነኝ ትወዱታላችሁ። በተለይ ለልጆች ብዙ ነገር ተዘጋጅቻለሁ። ለትምህርት ቤት ምን እናዘጋጅ ብላችሁ እንዳታስቡ፣ ሀሳብ አይግባችሁ፣ እኔ ያለሁላችሁ። ስለዚህ የምሰራውን ነገር ኢንግሪዲየንቱን ተከትላችሁ ከሰራችሁ ልጆች የኔን ምግብ አንድም ቀን ኮምፕሌን አድርገው አያውቁም። በጣም ይጣፍጣል፣ ሄልዚ ነው፣ ጤነኛ ነው። ሲያዩት ራሱ አይን ያጠቃል እና በቀጣይ ብዙ ነገር ለልጆች ትምህርት ቤት አሳያችኋለሁ። እንግዲህ 2018 ዓመተ ምህረትን እንግዲህ ተመልካቾቼ ባናና ፍሪታታ አትላስት እንግዲህ እንደዚህ ተውባ ብቅ ብላለች። በጣም ያምራል። በጣም ብሉኝ ብሉኝ ይላል። በተለይ ባናና ፍሪታታ ከምግብ በኋላ እንደ ዲዘርት እና እንዲሁም ልጆች አንዳንዴ ምግብ ሳያሰኛቸው ሲቀር ራሱ አዘ ዲዘርት ሆኖ እንደ ምግብም ይህንን ሰርታችሁ ቢሰጧቸው በደስታ ነው የሚመገቡላችሁ። ስፔሻሊ ደግሞ ለትምህርት ቤት ስናክን ብታስይዟቸው ዝም ብላችሁ በየቦታው ያለውን ነገር እየገዛችሁ ለልጆች ዲፕ ዘይት የተጠበሰ ንጹህ ባልሆነ ነገር የተሰራ ምግብ አትስጧቸው። ምክንያቱም ብዙ ህፃናቶች ዲስ ዴይስ ህመምተኞች ስለሆኑ ማለት ነው። አመጋገባቸውን በጣም ልንጠነቀቅላቸው ይገባል። ልጆችን እኛ ነን ወደዚህ ምድር ያመጣናቸው። ስለዚህ ለልጆቻችን ምን እንስራ ብለን መጨነቅ መጠበብ አለብን። ሌሊት ተነስተን 10 ሰዓት ተኩልም ይሁን ንጋት ላይ 11 ሰዓት ተነስተን የሚያስፈልጋቸውን ነገር ፍሬሽ ሰርተን ነው መስጠት ያለብን እንጂ የማይፈልጉትን ሰርተን ፓክ አድርገን ለምን አልበላህም ለምን አልበላሽም ተብሎ መጨቃጨቅ እሱ ዋጋ የለውም። በ2018 እንግዲህ በዚህ ዘመን ልጆች እንጀራን ገሸሽ በማድረግ እንግዲህ እየተው እየመጡ ስለሆነ እኛ ደግሞ ወገባችንን ታጥቀን ለልጆች የሚያስፈልጋቸውን ነገር ከጊዜው ጋር የሚሄደውን አመጋገብ ተከትለን ንጹህና ምርጥ የሆነ ምግብ በቤታችን ማዘጋጀት መጀመር አለብን። እንግዲህ ይሄ የምግብ አዘገጃጀት ለሴቶች ብቻ ሳይሆን ለወንዶችም ጭምር ሰርቶ በቀላሉ መጠቀም የሚችሉትን ብዙ አይነት ነገር እንግዲህ በቀጣይ ያሳያችኋለሁ። አበረታቱኝ። 2018 እንግዲህ የሰላም፣ የጤና፣ የብልጽግና፣ የበረከት፣ የደስታ፣ የአንድነት፣ የፍቅር እንዲሆን በድጋሚ እየተመኘው በሚቀጥለው ዝግጅት